አንድ ቀን ከሮቤል ጋር ለመዝናናት በወጣንበት ሳናስበው መሸብንና የግቢ መግቢያ ሰዓታችን አለፈብን። ያሰብኩት ነገር እንዳይፈጠር አይ ሆፕ። አታስቢ፣ ሁለት የተለያየ ሩም እንይዛለን አለኝ። ሮቤል ጥሩ ሰው እየሆነ ነው። እኔ ደግሞ ከልጅነቴ ጀምሮ በእንቅልፍ ልቤ ተነስቼ የመሄድ ችግር አለብኝ። ቃል ራሷ ችግሩን አበላሸችው። እንደውም አንዴ ሌሊት ተነስቼ የውሃ ጉድጓዳችንን ከፍቼ ቁልቁል ወደ ውሃው ሳይ እናቴ ደርሳብኝ ከዛን ጊዜ ጀምሮ ክፍሌን በውስጥ በኩል ቆልፋ ቁልፉን እኔ የማላውቀው ቦታ ከደበቀችው በኋላ ከጎኔ ትተኛለች። ለሽንት እንኳን ከተነሳው ቀስቅሻት ከከፈተችልኝ በኋላ ተከትላኝ ሄዳ ነው ሸንቼ የምመለሰው። በዚህ ምክንያት ዘመዶቼ ቤት እንኳን እንዳድር ተፈቅዶልኝ አያውቅም። ግቢ ስገባ እንኳን እናቴ የዶርም ጓደኞቼን በስልክ ደጋግማ ነው አደራ ያለቻቸው። ልክ እሷ አብራኝ ስትተኛ እንደምታደርገው ዶርሙ በውስጥ ይቆለፍና ቁልፉ ከኔ በቀር ሁሉም የሚያውቁት ቦታ ይቀመጣል። ሮቤል ሁለት የተለያየ ክፍል እንያዝ ሲለኝም የፈራሁት ይህንን ነው። ከዚህ የባሰውን ነው መፍራት ያለብሽ የኔ እናት። ፍርሃቴን በግልጽ ስነግረው ችግር የለውም በቃ እንደዛ ከሆነ ደብል ቤድ ሆኖ አንድ ክፍል እንይዛለን። ደብል ቤድ ግን መፍትሄ አይደለም። ወይ ደግሞ የተለያየ ክፍልም ሆኖ እኔ በውጭ ቆልፌብሽ መሄድ እችላለሁ። ሽንቷ ቢመጣስ? ለሽንት መነሳት ከፈለግሽ ትደውያለሽ። ችግሩ እኔ አንዴ ከተኛው መድፍ ቢተኮስም ስለማልሰማ ልትቸገሪ ትችያለሽ። ምን እናድርግ ሲለኝ አብረን እንደር በቃ አልኩትኝ። ሴቶች ቬሪ ቬሪ ደፋር ሆነዋል። ሁለት አልጋ አንድ ክፍል ተስማማን አለኝ። ራሴን በመነቅነቅ መስማማቴን ስገልጽለት እንግዳ ተቀባዩ ጋር ሄዶ አወራትና ተመልሶ መጣ። ከማለቴ በፊት አለው እንጂ ልል ነበረው። ቃልዬ ደብል ቤድ የለም ማለችኝ። እንኳን ደብል ቤድ ሲንግል ራሱ አንድ ክፍል ብቻ ነው የቀረው። ሌላ ቦታ ሄደ መፈለግ እንችላለን፣ ግን ሰዓቱ ስለሄደ ላናገኝ እንችላለን ብዬ ፈራሁኝ አለኝ። ልቤ እየፈራም ቢሆን በቃ አንዱን እንያዘው እንደሚሆን እናደርጋለን ብየው ወደ ክፍላችን ገባን። እሱ መሬት ይተኛ፣ አንቺ አልጋ ላይ ተኝ። ቤተር ኦፕሽን። አልጋው በጣም ሰፊ ስለሆነ በጣም የሚያስቅ ነገር ነው። አልጋው በጣም ሰፊ ስለሆነ ርቀታችንን ጠብቀን መተኛት የሚያስችል ነበረ። ከተኛም በኋላ በመካከላችን ኃይለኛ ጸጥታ ሰፈነ። ከዛ ልክ እንደዚህ ሲጠጋጉ ያ ሰውዬ ይደውላል። ከዛ ስልካቸው ይጠራና መልሰው ይላቀቃሉ። ምን እያሰብሽ ነው አለኝ ዝምታችንን ሰብሮ። እኔ እንጃ እንቅልፍ እምቢ ብሎኝ ነው እንጂ ምንም እያሰብኩ አይደለም ስለው፣ እባክሽ እኔም እንቅልፍ ያልመጣ ብሎ ነው። የመጀመሪያሽ ነው እንዴ ከወንድ ጎን ስትተኝ አለኝ። አዎ አንተስ አልኩትኝ። እንጂ መጀመሪያ አለ እንደሰማናቸው ወሬዎች ከሆነ ከሜላት ጋር በተደጋጋሚ አብረው እንዳደሩ ሳይዋሽ ነገረኝ። የባጤ ቆጡን ስናወራ እኩለ ሌሊት አለፈ። እንደው በነጋ እያልኩ ነው። ይፈጠራል ያልኩት ሳይፈጠር በቅጡ እንኳን ሳንተኛ እንዲሁ እንዳፈጠጥን ነጋ። ተመስገን ተርፈሻል። ጠዋት ላይ በተኛበት ሄጄ እንቅ አድርጌ አቀፍኩትና ለሷ ስናዝን ራሷ ነች እኮ ነገር የምጠነስሰው። አመሰግናለሁ ሮቢ አልኩትኝ። ለምኑ ሲለኝ ስላንተ የሚወራው ሁሉ ውሸት እንደሆነ በተግባር ስላሳየኸኝ ነዋ። እንደሚሉት ሴትነቴን መጠቀም ብቻ ቢሆን ኖሮ ፍላጎትክ ዛሬም ሆነ ከዛሬ በፊት ብዙ እድል ነበረክ፣ ግን አላደረግከውም አልኩትኝ። ግንባሬን ሳመኝና ሁሉም የሚሆነው አንቺ ስትፈልጊና ዝግጁ ስትሆኝ እኔ ቆንጆ አለኝና ተጣጥበን ወተን ቁርስ በልተን ወደ ግቢ ተመለስን። ከዚህ ቀን በኋላ ነው ከሮቤል ጋር በድጋሚ ስለማደር ማሰብ ማቆም ያቃተኝ። ለእሷ እያዘንን እሷ ራሷ ነገር እንዲህ እየሳበች የምታመጣው። ከሱ ጋር ያልሞከርኩትን ብቸኛውን ነገር መሞከር ፈልጌያለሁ። ያንን ቤተሰቦቼ ከዘመድም ከጓደኛም እንድርቅ የከለከሉበትን ምክንያት መሞከር ፈለግኩኝ። ትክክለኛውን ሰው እንዳገኘው እንደሚያስቡኝ ሕፃንና የሚሆነኝን የማላውቅ ጅል እንዳልሆንኩኝ ራሴን መጠበቅም እንደምችል እንዲያውቁልኝ ፈለግኩኝ። ለሮቤል አብሬው ማደር እንደምፈልግ ስነግረው ማመን ከብዶት የምርሽን ነው ቃልዬ አስበሽበታል ግን አለኝ። የምርሽን ነው ቃል አስበሽበታል? የኔም ጥያቄ ነው። ደጋግሜ እንዳሰብኩበት ነገርኩትና መጀመሪያ ግን መመርመር እንዳለብን ነግሬው ተስማምተን አስፈላጊውን ምርመራ አድርገን ከምንም ነገር ነፃ መሆናችንን አረጋገጥን። ተመስገን። የመጀመሪያ ምሽታችንን መቼም እንዳትረሹ ነው ማደርገው አለኝ። እንዳለውም መቼም የማረሳው ምሽት ነበር።
ምክንያቱም ህይወቴን ወዳላሰብኩት አቅጣጫ የዘወረ ምሽት ነበር። በጥሩ ያርግላት እግዚአብሔር። ከራሴ ከሮቤልና ከቤተሰቦቼም ጭምር የተጣላሁባት ምሽት ነበረች። የኔ ምርጫ ዘላቂ የወሊድ መቆጣጠሪያ መጠቀም ቢሆንም ሊያመጣብኝ የሚችለውን የጎንዮሽ ጉዳት ስላላወቅኩኝ ባለሙያ ሳላማክር መወሰን ከበደኝ። ለመጀመሪያ ጊዜ ኮንዶም ነበር የተጠቀምነው። ከዛች ምሽት በኋላ በመካከላችን ያለው ድባብ እንኳን እንደተፈራው ሊቀዘቅዝ እንደውም እየሞቀ መጣ። በእርግጥ ፈተና ደርሶብን ስለነበር እንደ ልብ መገናኘትና ጊዜ ማሳለፍ አልቻልንም ነበር። በመሃል እኔ መታመም ጀመርኩኝ። ማቅለሽለሽና ማስመለስ መታወቂያዬ ሆነ። አሁን አያስብልም። ከዛ ደግሞ እንዳይክዳት ነው እኔ የምጸልይላት እግዚአብሔርን። የፈራሁት እንዳይሆን እየሰጋው ክሊኒክ ሄጄ የሽንት ምርመራ ሳደርግ ነፍሰ ጡር መሆኔ ተነገረኝ። ሐኪሟ መደናገጤን ስታይ ቃል ተረጋጊ፣ ተማሪ ሆነሽ እርግዝና ሲፈጠር ያስደነግጣል፣ ይገባኛል። በተለይ ደግሞ አስተማማኝ ያልሽውን መከላከያ ተጠቅመሽ ሳይሰራ ሲቀር በጣም ሊያስደነግጥ እንደሚችል አይጠፋኝም። ግን ጽንሱ እድሜው ገና ነው። ማቋረጥ የምትፈልጊ ከሆነ እኔ ተባበርሻለሁ። በአጭር ጊዜ ውስጥ አገግመሽ ወደ ትምህርትሽ እንድትመለሽም አግዝሻለሁ አለችኝ። ምንም መልስ ሳልሰጣት ወደ ግቢ በደመ ነፍስ እየተራመድኩኝ ሄጄ ሮቤልን አገኘሁትና እያለቀስኩ የሆነውን ነገርኩት። ደንግጦም ተጠቅመን አይደል እንዴ አለኝ።